ስሙ እያንዳንድሽ በተለይ ያገባሽ ወንዶች ወንድሞቻችን አግብቻለሁ ለሽምግልና የሚወጣው ያ ወጪ ሁላ 1.5 ሚሊዮን አበባ አይነካካኝም ተመስገን በደናው ሰዓት አረፍ ያለው ብለሽ ተቀመጥሽ ሁላ ጉዳዩ የከረረ ነው ወንድሜ ወዴት ነው እንድናወራ ፈልጋለሁ ምንድነው የምናወራው ሽማግሌ ድጋሚ እንድስልክልኝ ነው ፈልጋለሁ ምን ዳግመሽ ሽማግሌ እንድስልክልኝ ፈልጋለሁ ተጋብተን እኮ ወልደናል እንደው ለተላኩ ያሉትን ሽምግልናዎች አይታችኋል እሎሽ ሳጥልልኝ አበባ በአይሱዚ ያስጨነሳ ታመጣልኝ ዝም ብለህ እኮ አንተ በ1 ኪሎ ቶርታ እኮ ነው የወሰድከኝ ስለዚህ ቀኑን አሳውቃለሁ ዳግመሽ ሽምግልና ትልክልኛለህ በቃ እንዴ አረቆይ አንዴ የአይሱዚ አበባ እኮ 2 ሚሊዮን ብር ነው እና እኔ 2 ሚሊዮን ብር ይበዛብኛል አይበዛም ይሄ እኮ የአፓርትመንት የተወሰነ 20% ክፍያ እኮ ነው ግዝቴ ከቀን ወደ ቀን እኮ የምትወዳደሩት ከነቢልጌት ጋር ነው እንዴ እርስ በርስ እኮ አሁን ለመወዳደር ጊዜውም አይደለም ቢልጌት ራሱ እንደዚህ ያደርግም እኮ በሳይለንት ነው ሁሉ ነገር የሚያልቀው ጭራሽም አሁን ያገባችሁም እንደዚህ ብላችሁ የምትጀምሩ ከሆነ ታዛለቅናት በቃ አያችሁ የዘመኑ ያገባችሁ ወንዶች አያችሁ እንደው ነገሩን ወጣችሁ እንደመከራከር ጸጥ ብላችሁ ምንም አይነካኝም ብላችሁ ቁጭ ብላችኋል ነግበኔ ሳትሉ ቁጭ ብላችኋል ይሄው እያንኳኳ በየቤታችሁ መምጣት ጀምሯል እኛ የለንበትም እኔና ገሴ ሲጀምር እድሜያችን 13 ነው አንድ ነገር እንዳትናገር እተረከካለሁ አሁን አይደል ያልኩ አዎ